ዕጣንን ከቤተ ክርስቲያን ገዝታችሁ ቤታችሁ ወስዳችሁ ቤታችሁን የምታጥኑ ክርስቲያኖች ይሄ ቪዲዮ ለእናንተ ነው። ቪዲዮው እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። ለቤታችሁም ይሁን ለጸሎት ቤታችሁ ዕጣንን ከቤተ ክርስቲያን ገዝታችሁ ወደ ቤታችሁ ወስዳችሁ ቤታችሁን በዕጣን የምታጥኑ ክርስቲያኖች ይህንን ነገር ልብ ብላችሁ አድምጡ። ዕጣን ዋና ዓላማው መገልገያነቱ ለመልካም ሽታ ለጥሩ ጠረን ብቻ የሚመስላችሁ ብዙ ሰዎች አላችሁ። ነገር ግን ዋና ዓላማው ይህ አይደለም። ዕጣን ዋና ዓላማው ጸሎታችን ሁሉ የሚያርገው በዕጣን ነው። መጽሐፍ ቅዱስ እንደሚለን በዚህ በራእይ 8 ከቁጥር 4 ላይ ስታነቡት የዕጣኑም ጢስ ከቅዱሳን ጸሎት ጋር በመላኩ እጅ ወደ እግዚአብሔር ወጣ ሲለን እንመለከታለን። ስለዚህ በቤተ ክርስቲያን ዋና ዓላማው ዕጣን ምንድነው እሱ ካልን ጸሎት የሚያርግበት ነው። ስለዚህ ዕጣንን እንኳን ምእመን አይደለም በቤተ ክርስቲያን በቅዳሴው የሚያገለግለው ዲያቆን እንኳን ዕጣኑን ማጠን አይችልም። ማጠኛው ውስጥ እንኳን ዕጣን መጨመር አይችልም። ዕጣን ማጠን ማዕጠንት ለካህናት ብቻ ለቄሶች ብቻ የተፈቀደ ስልጣን ነው። በዚህ በመጽሐፈ ዜና መዋዕል ምዕራፍ 26 ከቁጥር 19 ላይ ስናነበው ኦዚያን የተባለው ንጉስ ያልተሰጠውን የካህኑ የአሮን ልጆች ብቻ የሚያጥኑትን ዕጣን ወደ ቤተ መቅደስ በድፍረት ገብቶ ዕጣኑን በሚያጥንበት ጊዜ የዕጣኑ ጢስ ፊቱን መታው፣ ለምጽም ሆነበት፣ ተቀሰፈ ይለናል። ስለዚህ ዕጣንን የተፈቀደላቸው ካህናት ብቻ ነው ሊያጥኑ የሚገባው። እንደው ቤታችንን አይደለም የጸሎት ቤታችንን እንኳን ዕጣን እንዲታጠንልን ከፈለግን ልክ አባቶች ካህናት ቤታችንን ጸበል እንዲረጩልን እንደምንፈልገው ሁሉ በዚያን ወቅት ዕጣን እንዲያጥኑልን ቅዱሳን ስዕላቶቹን የጸሎት ቤታችንን ዕጣን እንዲያጥኑልን እነርሱን ልንጠይቅ እነርሱ ሊያጥኑልን ይገባል እንጂ ማንም ተነስቶ ዕጣን ማጠን አንድ ክርስቲያን አይችልም።